ዓርብ መዓልት በ3 ሰዓት የእናታችን የድንግል ማርያም ሐዘን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም በእግዚአብሔር ፍቅር አንድነት የንጽሕት ድንግል ማርያም ልመናዋ ክብሯም ከእኛ ጋር ለዘላለሙ በእውነት ይደርብንና ስለ ልጇ መሰቀልና ወደ መቃብር መውረድ በከበረች በትንሣኤው ቀን በተነሳ ጊዜ ሄዳ ሥጋውን ባለማግኘቷ ስላለቀሰችው ለቅሶና ስለ ክብሯ የብህንሳው ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳኔ ነው። ወዳጆቼ ሆይ የአባቶቻችን አለቃ ያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጇ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆቿ ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ቦታ ይዛ ላልተሰደደችባቸው ልጆቿ ራሔል የምታለቅስ ከሆነ ከአገር አገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካሙ ጽሕም ሽማግሌ ያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ማርያም ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል እናታችን ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ማርያም ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞች ሆይ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ማርያም ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበር። የራሱን ልብስ ግን እርስ በርሳቸው ተካፈሉት። ዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም።